በዛሬ ቪዲዮአችን ላይ የዶሮዎቻችን የእንቁላል ሳይዝ ማነስ ምክንያቶች ምንድናቸው ብለን እንነጋገራለን። በዚህም ረገድ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልን። የዶሮዎቻችን የእንቁላል መጠን ማነስ ወይም ደግሞ የእንቁላል ሳይዝ ማነስ ምክንያቶች ምንድናቸው ብለን እንነጋገር። ሰላም ጤና ይስጥልኝ ውድ የሮብ ፋርምስ ሚዲያ ተከታታዮች እንደምን አላችሁ? እኛ በጣም ደህና ነን። የመጀመሪያው የእድሜያቸው ነው። የእድሜያቸው ጉዳይ ዶሮዎቻችን መጀመሪያ እንቁላል መጣል ሲጀምሩ ማለትም ከ4 ወር ከ15 ቀን ጀምሮ እስከ 5 ወር ባለው እድሜያቸው እስከ 5 ወር በሚገቡበት እድሜያቸው ድረስ ያለው የእንቁላል መጠናቸው አነስተኛ ወይም ደግሞ ሳይዛቸው ትንንሽ ነው። ምክንያቱም ይህ ማህፀናቸው ስላልዳበረ ማህፀናቸው እየዳበረ ስለሚመጣ በሂደት ማህፀናቸው እየዳበረ ስለሚመጣ መጀመሪያ ላይ የሚጥሉት እንቁላል ትንንሽ መጠን ያለው ነው። እንዲሁም ደግሞ መጨረሻ ላይ እያረጡ ወይም ደግሞ የአገልግሎት ዘመናቸውን የእንቁላል መጣል ዘመናቸውን እየጨረሱ በሚመጡበት ጊዜ ዶሮዎቻቸው በእርጅና ዘመናቸው ማለት ነው። በዚህ ዘመናቸው ላይ ዶሮዎች የሚጥሉት እንቁላል ሳይዝ ማነስ የተለመደ ነው ማለት ነው። ሌላው ዝርያቸው ነው። ዝርያቸውን ስንመለከት ለምሳሌ አንድ የሀበሻ ዶሮ የምትጥለው የእንቁላል መጠንና አንድ የፈረንጅ ዶሮ አንድ ቦባንስ ብራውን ዶሮ ወይም ደግሞ የፈረንጅ ዶሮ ማለት እንችላለን የሚጥሉት የእንቁላል መጠን ተመሳሳይ የሆነ ክብደት የለውም፣ ተመሳሳይ የሆነ አይነት የለውም። ስለዚህ በዝርያቸው አማካኝነት ዶሮዎች የእንቁላል መጠናቸው ሳይዛቸው ሊያንስ ወይም ደግሞ አነሳማ ወይም ደግሞ ተለቅ ያለ ሊሆን ይችላል ማለት ነው። ሌላው በቀን ውስጥ ለእንቁላል ጣዮች ወይም ደግሞ እንቁላል ለሚጥሉ ዶሮዎች የሚሰጠው ዝቅተኛ የሆነ የመኖ አሰጣጠም ሲኖር ዶሮዎቻችን ዝቅተኛ የሆነ እንቁላል እንዲጥሉ ያደርጋል። አንድ ዶሮ ምን ያህል መኖ ነው በቀን መመገብ ያለባት? እንቁላል ጣይ ከሆነች በኋላ አንድ ዶሮ 124 ግራም መኖ መመገብ አለባት። እንቁላል ጣይ ከሆነች በኋላ 124 ግራም መኖ መመገብ አለባት። ነገር ግን ከዚህ የሚያንስ ከሆነ የምትበላው መጠን የሚያንስ ከሆነ ዶሮቹ አላግባብ የሆነ ትንንሽዬ እንቁላሎችን ወይም ደግሞ መጠኑ ከእንቁላል መጠን ዝቅ ያለ እንቁላሎችን ሊጥሉ ይችላሉ ማለት ነው። ስለዚህ ይህንንም መመልከት ያስፈልጋል ማለት ነው። ሌላው የመኖ ጥራትና ጉድለት ነው። የመኖ ጉድለት ካለ በጣም ከፍተኛ የሆነ ሌሎችም ተያያዥ ችግሮችንም ሊያመጣ ይችላል። የእንቁላል መጠን ሳይዝ ማነስ ብቻ ሳይሆን ሌሎችም ተደራራቢ ችግሮችን ሊያመጣብን ወይም ደግሞ ሊያስከስትብን ይችላል። ስለዚህ ምን አይነት መኖ ነው የምጠቀመው የሚለውን ነገርም ማወቅ ያስፈልጋል ማለት ነው። ስለዚህ የመኖ ጥራት ላይ ከፍተኛ ጥንቃቄ ማድረግ ይኖርብናል ማለት ነው። ሌላው ከፍተኛ የሙቀት መጠን በእርባታችን ውስጥ ያለ ከፍተኛ የሙቀት መጠንም እንደዚሁ ለዶሮዎቻችን የእንቁላል መጠን ማነስ ምክንያት ተደርጎ ይወሰዳል ማለት ነው። ሌላው የቄቦች ማህፀን ሳይዳብር ወይም ደግሞ የብርሃን ርዝማኔያቸው ገና ቄቦች በየጊዜው የሚወስዱት የብርሃን መጠን አለ። መጀመሪያ እስከ 1 ሰዓት ይበራላቸዋል። ከዛ በኋላ እስከ 2 ሰዓት፣ ከዛ እስከ 3 ሰዓት፣ ከዛ እስከ 4 ሰዓት እየተደረገ የመጨረሻው ጥጉ ላይ ይደርሳሉ። ነገር ግን ማህፀናቸው ሳይዳብር ለዶሮዎቻችን የብርሃን ርዝማኔውን ከፍ የምናደርገው ከሆነ ይህም ትናንሽ እንቁላሎች እንዲፈጠሩ ምክንያት ይሆናል። ሌላው በቂ ውሃ ያለመጠጣት ወይም በቂ ውሃ ያለማግኘትም ዶሮዎቻችን የእንቁላል መጠናቸው ዝቅተኛ እንዲሆን ያደርጋል። ምክንያቱም ዶሮዎቻችን ከሚጥሉት እንቁላል 70% ያህል በውሃ ስለሆነ የሚዘጋጀው ወይም ደግሞ 70% ውሃ ስለሆነ በቂ ውሃ የማይጠጡ ከሆነ የዶሮዎቻችን የእንቁላል መጠን ማነስ ያስከስትብን ይችላል ማለት ነው። ሌላው የጤና ሁኔታ ነው። የዶሮዎቻችን የጤና ሁኔታ ምን ያህል ነው? ምንድነው ያሉባቸው ችግሮች ወይም ደግሞ የጤና ሁኔታቸው እንዴት ናቸው? በሽታ ላይ ናቸው? በምንመለከትበት ጊዜ የዶሮዎቻችን የጤና ሁኔታ ትክክል ካልሆነ የእንቁላል መጠናቸው ወይም ደግሞ ሳይዛቸው ዝቅተኛ ሊሆን ይችላል ማለት ነው። እስቲ እናንተስ
በዚህ ረገድ ምንድነው የምታስቡት? የዶሮቻችሁ የእንቁላል መጠን ማነስ ወይም ደግሞ ዝቅተኛ እንቁላል መጣል ምክንያቶቹ ምንድናቸው ብላችሁ እንደምታስቡ ኮሜንት ሴክሽን ላይ ጻፉልን። እኛን ለማታውቁን ሮብ አግሮ ኢንዱስትሪዎች እንባላለን። ጥራቱን የጠበቀ የዶሮ መኖ አቅርቦት፣ የአንድ ቀን ጫጩት አቅርቦት፣ የቄብ ዶሮ አቅርቦት፣ ቫይታሚኖች፣ ክትባቶች፣ መድኃኒቶች አቅርቦት፣ የማማከርና የስልጠና አገልግሎት እንዲሁም ደግሞ የእርባታ ግብዓቶች አቅርቦት እንሰጣችኋለን። ይህንንም በሙሉ ፓኬጅ ደግሞ ከኛ ማግኘት ትችላላችሁ። በሰፊ ዲስካውንት በሙሉ ፓኬጅ ከኛ ማግኘት ትችላላችሁ። የዛሬ ቪዲዮአችን ይህን ይመስል ነበረ። ባይ